አሰላሙ አለይኩም ወረህመቱላሂ ወበረካቱ። የተከበራችሁ ተወደዳችሁ ውድ የዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ በአዲስ ቪዲዮ መጥቻላችኋለሁ። የመጣሁት እንግዲህ ሀዲዬ ይዤ ነው ማለት ነው። ሀዲዬ ይዤ ነው የመጣሁት። ይህን ይመስላል ዛሬ የመጣልኝ ሀዲዬ ከመዳሜ ማለት ነው። በነገራችን ላይ እንድታምኑ ይኸው ስተወረቀቱ ነው ያው ዛሬ ነው ገና የመጣው ማለት ነው። ይሄም ራሱ ዛሬ ነው የመጣው ማለት ነው። ጀላቢያ ነው ማሻአላ ተባረካለ። ወይኔ ረዘመ ደግሞ በጣም ትልቅ ነው የሚገርማችሁ ማለት ነው። አያምርም? በጣም ነው የሚያምረው። ይሄ አንደኛው ነው። ይሄ አንደኛው ሁለት ማለት ነው። ይሄ እንትን ነው ጨርቁ ኩዌቲ ነው። በጣም ያምራል እንደምታዩት። አስባ ማንጣቱ በጣም ደስ ይላል ማለት ነው። ባያምርም አስባ ማንጣቱ ጥሩ ነው። እንደምታዩት እንግዲህ በይሄን ሀዲያ መጣችልኝ። ደስ አይልም? እኔ በጣም ነው ደስ ያለኝ ማለት ነው አስባ ማንጣቷ። ሌላም አለ። እሱ ምንድነው እኔ ነኝ የገዛሁት ሌላኛውን። እሱን ደግሞ ላሳያችሁ። እሺ ላሳያችሁ ነው የገዛሁትን ደግሞ ለሮመዳን ብዬ የገዛሁትን ጀላቢያ ላሳያችሁ የኔን ማለት ነው። እሺ እኔ የገዛሁት ይሄን ነው። ስተጉፍታው ነው የገዛሁት። ይኸው አንጠልጥሌው ነበርና ይሄ ኢጃቡ ነው። ይሄ ደግሞ ጀላቢያው ነው። ባለ ኮፊታ ነው። መቅረቤ ነው። ያችሁት አያምርም? መቅረቤ ነው። ይሄ በጣም ትልቅ ነው። ደስ የሚለው ኩሙ ወይም እጁ እንትኑ ጋር አንድ አይነት ነው፣ የአንገቱ ጋር ማለት ነው። ይሄ ደግሞ ኮፊታ ነው። እንደምታዩት በጣም ያምራል። ይሄ ደግሞ ኢጃቡ ነው። አብሮት ነው የገዛሁት ማለት ነው። ስትጠይቁኝ ነው የምነግራችሁ እንዴት ኢጃቡ ጋር እንደገዛሁት የት እንዳገኘው የመቅረብ ልብስ ይሄን ማለት ነው የምነግራችሁ ኮሜንት ስትጽፉልኝ ማለት ነው። ሲያምር ወላሂ ማለት ነው። ጁምአ የሚመጣው ጁምአ አዚማ አለ ከመዲያም ሄት ቤት ከትልቋ ማለት ነውና ይሄን ነው ለብሼ የሚሄደው እያልኩ ሰርጌ እየተቦካ ነበር ማለት ነው። አሁን ደግሞ መዲያም ሁለቱን ስታመጣልኝ በቃ ይሄ ነው የምለብሰው አልኩኝ ማለት ነው። የኔ ነገር ማለት ነው። እና የጠፋሁት አሞይ ነው፣ ስኳር አሞይ ነው። ዛሬ ራሱ ተራዊ አልሄድኩም። ስኳሬ ቀንሶ ሰውነቴ ተንቀጠቀጠና ተምር ምናምን ስበላ ነው አሁን የቆየሁት። አሁን አልሐምዱሊላህ ትንሽ እንትን ብሏል እና ስኳር አሞኝ ነው። በዱዓችሁ አትርሱኝ። እና ስኳር በሽታ አሞኝ ነው። ስኳር አለብኝ ተገኘብኝ። አሁን በመርፌና በመድኃኒት ነኝ ያለሁት። ይጠፋም ብለው ነበር፣ እስካሁን ድረስ አልጠፋም። መቼ እንደሚጠፋ አላውቅም። አላሁ አለም። ያው በዱዓችሁ አትርሱን። ዱዓ አድርጉልኝ፣ አላህ ስኳሩን ያንሳልኝ። እወዳችኋለሁ። ረመዳን ሙባረክ በድጋሚ ብያለሁ። በዱዓችሁ አትርሱኝ። ነባሮች ደግሞ ላይክ፣ ሼር፣ ኮሜንት ማድረግ አትርሱ። አዲሶች ደግሞ ሰብስክራይብ፣ ላይክ፣ ሼር ማድረጋቸውን እንዳትረሱ። ማንኛውም ወዳችኋል? መዳሜ ካመጣችሁ ልብስ ወይስ እኔ ከገዛሁት ልብስ የወደዳችሁትን ንገሩኝ ማለት ነው። ማንኛውም ወዳችሁታል ንገሩኝ። በነገራችሁ ላይ ልብሴን በሙሉ ባሳያችሁ፣ ዱላቤን ከፍቼ ባሳያችሁ ደስ ይለኛል። ኑ ላሳያችሁ። ህዩ ያችሁት ይሄ ብርድ ነው፣ የብርድ ልብስ ነው። ሹራብ ነው፣ አላባሽ አለው። ይሄ ቢጃማ ነው። ይሄ መዳሜ ናት የገዛችው አምና ረመዳን ላይ ማለት ነው። ከመካ ነው ያመጣችልኝ ኡምራ ሄዳ ሲያምር ማለት ነው። ይሄን ደግሞ የሁለተኛው ረመዳን ላይ ለብሼዋለሁኝ በትናንት በስቲያ ማለት ነው። ከመዳሜ እናት ቤት ለብሼው እጄ ሰራተኞቹ ሁላ ማለት ነው ቀንቶብኝ ነው የመጣሁት። በቃ እነሱን የመሰልሽ ተንቀልቅለሽ እያለኝ ማለት ነው። ይሄ ደግሞ ይሄም አምና ነው የተገዛልኝ። ይሄ ታች አምና ነው። ይሄ ታች አምና ነው። ይሄ ተቀራው ያው ፍስታኔዎች ናቸው። ከሸን የገዛኋቸው ፍስታኔዎች ናቸው።
ይሄ ብዙ ነው። እጃዛ ቤት ወስጃለሁ ግማሹን። 2 ይሁን 1 ደግሞ እዛ አዲስ ለጠፉት ልጆች ከጠለብ ለነሱ ሰጥቻቸዋለሁ ማለት ነው። ይሄ ታቻምና ነው እኔ ነኝ የገዛሁት። እኔና መሪያም ዳዊት አንድ አይነት። ያምናችን ደግሞ ያምና ደግሞ ረመዳን ይሄን አንድ አይነት ነው የገዛ ነው። አምና ለብሰነዋል ግን ያሳየናችሁ አይመስለኝም። በጣም ነው የሚያምረው። ያው አያችሁ አያምርም? ይሄ ጀላቢያችን ያምነው ማለት ነው። እንዴት አያችሁት? ብዙ ጀላቢያ ነው ያለኝ እኮ እኔ። እዚህ ራሱ መዓት አለ የታጠፈ። ይሄ ራሱ ሴትዬ ናት ያመጣችልኝ የዛሬ 3 አመት ከመካ። ይሄን ሲያመጡልኝ አብረው ሄደው ነበር መሪያም ዳውድ ጋር አብረው ነበር የሄዱት። የአንገት ሀብል ብር እና ይሄን ይዘው መጡልኝ። ብሬ ወይት እንደጠፋ ታውቃላችሁ? በዱላቡታችሁን እንደዚህ ውሩር ሳረጋት በዛ ገብታ ቀረች። ማውጣት አልቻልኩም። ይሄም ሴትዮዋ ናት ያመጣችሁ ከመካ። አንድ አይነት ነውና መሪያም ዳውድ ያያችሁ። ይሄም አምና ነው ከመካ የመጣው። ይሄና ይሄ ከመካ አምና ያመጣችልኝ እንደዚህ 2 እና ሰብሃ በስሜ እኔም መሪያምም ሸርሸፍ ሶላትን እጃዛ ወስጃለሁ። የታቻምና ሸርሸፍ ሶላቴ ደግሞ ይሄ ነው። ይሄ በጣም ነው የሚያምረው። በጣም አሁን እየሰገድኩበት ነው። በረመዳን ያወጣው ሰግድበታለሁ ማለት ነው። በጣም ያምራል። ይሄ ሸርሸፊ ማለት ነው። እንዴት አያችሁት? ልብሴን አሁን ማለት ነው ምረጡልኝ። ምን ልልበስ? ጁማ ይሄን እኔ የገዛሁትን ወይስ ይሄን ከመዳሜ ማለት ነው። ከሁለት አንዱ በኮሜንት መርጣችሁ አስቀምጡልኝ። ኮሜንታችሁን አይቼ ለብሳለሁ ማለት ነው። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ወዳችኋለሁ። ቻው ቻው። ባይ ባይ።